ያለነው። ስለዚህ አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ፒኮክ አዲስ አካባቢ ደርሰናል። ወደ ስካይላይት ሆቴል የተቃረብን ነው የምንገኘው። አብራችሁን ቆዩ። ከዚህ በኋላ በስካይላይት ሆቴል ሞቅ ደመቅ ያለ የእውቅናና የማበረታቻ ሽልማት ፕሮግራም ይኖረናል።
ሰዓት ወደ ስካይላይት ሆቴል እየተጠጋን ነው የምንገኘው። ፍሬንድሺፕ አካባቢ ደርሰናል። ቦሌ አብራችሁን ቆዩ። በስካይላይት ሆቴል በጣም ደመቅ ያለ የእውቅናና የሽልማት መርሃ ግብር ተዘጋጅቶለታል ይሄ ቡድን። ወርቀንባቸዋል የሚል ጽሑፍ የያዙ ሰዎች ፊት ለፊት ይታዩኛል።
በአሁኑ ሰዓት እንደምትመለከቱት ወደ ስካይላይት ሆቴል እየገባን ነው የምንገኘው።
በአሁኑ ሰዓት የልኡካን ቡድኑ አባላት ከአውቶቡስ እየወረዱ ነው የሚገኙት። ስካይላይት ሆቴል ደርሰናል። ቡድኑ በአትሌት መሰለች መልካሙ እየተመራ ከፊት ነው የሚገኘው። በአሁኑ ሰዓት እየገባ ነው የሚገኘው። በተዘጋጀላቸው ሳሎን ውስጥ እንዲያርፉ ተደርጓል። በአሁኑ ሰዓት የተዘጋጀላቸው ሳሎን ውስጥ ነው የሚገኙት። ቀጥሎ በቀጥታ ወደ አዳራሹ ነው የምንሄደው። አዳራሹን እናየዋለን። ከዛም በኋላ ፕሮግራሙ ይቀጥላል። ስካይላይት ሆቴል ነው የምንገኘው በአሁኑ ሰዓት።
መቆያ ነው ቦታው አይደለም። ኦኬ ዌይት እዚህ ጋር ቁጭ እዚህ ጋር ቁጭ ወደ ተዘጋጀው አዳራሽ ነው እየተጓዝን የምንገኘው። በአሁኑ ሰዓት ለአቀባበሉ የተዘጋጀ አዳራሽ አለ። ወደዚህ አዳራሽ ነው እየተጓዝን የምንገኘው። የተዘጋጀው የምሳ ግብዣ ይሄንን ይመስላል። ከምሳ ግብዣ በፊቱ ግን የእውቅናና የማበረታቻ ሽልማት መርሃ ግብር ይኖራል። በዚያውም ላይ መንግስት ኃላፊዎች ንግግር ያደርጋሉ። የፕሮግራሙ አስተዋዋቂዎች ጋዜጠኛ ነዋይ ይመርና ጋዜጠኛ በላይ ተሰማ ናቸው። እዚህ ፊት ለፊት ይገኛሉ። መድረኩ ይሄንን ይመስላል። እንግዲህ ከተለያዩ ተቋማት የተጋበዙ እንግዶች በአሁኑ ሰዓት ቦታቸውን እየያዙ ነው የሚገኙት።